ሰሞነኛው የእሸቱን ጉዳይ በተመለከተ ያሉኝን ጥርጣሬዎች ልንገራችሁ። ታዲያ እሸቱ ሰው ልብ ውስጥ የገባ በጣም አሪፍ ስራዎችን የሰራ ሰው ነው። ከጊዜ በኋላ ግን ከህብረተሰቡ ጋር የሚያጋጩ ነገሮችን እያደረገ መጥቷል። ይሄ ምንም የሚካድ ነገር አይደለም። ለምሳሌ በእፎይ ዙሪያ ላይ ያኔ ታስታውሳላችሁ ትልቅ መነጋገሪያ ነበረ። እፎይን በመናገር ምናምን የተለያዩ ነገሮችን ሲፈጠር ነበር። ከዛ በኋላ ደግሞ መጥቶ ደግሞ እዚህ ሶሻል ሚዲያ ላይ ገንዘብ የሚያሰባስቡ ልጆችን በኮሚሽን ስራ ነው የምትሰሩት በማለት ብዙ ሳጣ ገባ ውስጥ ገብቶ ነበር ከልጆቹ ጋር ጭምር። ከዛ በኋላ ደግሞ የባምቢ ወይም ደግሞ ሀና የምትባለው ልጅ በተመለከተ የማይሆኑ ንግግሮችን በመናገር ኃጢያቷን በመዘርዘር ጭምር እንዴት እንደዚህ ትላለህ እየተባለ አሁንም አለመግባባት ውስጥ ገብቶ ነበር። በመጨረሻ ደግሞ የዋልድባን ጉዳይ የምታውቁት ነው። የማይገባ ድራማ በቤተክርስቲያኑ ሰርቶ ሴቶችን መነኮሳት አድርጎ የማይገባ ቦታ ላይ አስገብቶ ብዙ ነገር ሲባል ነበረ። ከጊዜ በኋላ ደግሞ መጥቶ ይቅርታ ብሎ ነበር። ነገር ግን እነዚህ ሁሉ ነገሮች ሲደማመሩ እሸቱን ከሰው ልቦና ውስጥ የሚያወጡ ነገሮች ናቸው። እንደኔ ይህ ምንም ምንክደው ነገር እኮ አይደል? መቼም አይን ያለው ወይም ደግሞ ጆሮ ያለው ነገሮችን የሚከታተል ሰው በእርግጠኝነት እነዚህ ነገሮች የሚክድ አይደለም። ስለዚህ እሸቱ ዛሬ ላይ መጥቶ ተቸግር ያለውና ድርጅቴ ሊዘጋ ነው ሲል እኔ ማሰበው ወይም ደግሞ የገመትኩት የጠረጠርኩት ነገር እነዚህ ነገሮች ለማጥራት ብሎ ቢሆንስ? ምክንያቱም የኢትዮጵያ ማህበረሰብ በጣም ብዙ ነገሮችን በድላችሁት የሆነ ጊዜ ላይ ተቸግር ያለው ወይም ደግሞ በጣም በቃ ምበላው አጥቻለሁ ወይም ደግሞ ስሬ እንዲሆኑብኛል ካላችሁት እመኑኝ መቸገርን ስለሚፈራ ይረዳችኋል። ስለዚህ እሸቱስ ይህን ነገር አሁን ላይ ያመጣው ድንገት ወደ ሰው ልቦና ውስጥ ተመልሶ ለመግባት ቢሆንስ? ይህን ጥርጣሬ ነው። ሌላው እሸቱ 70 ሰራተኞች አሉ። እነዛ 70 ሰራተኞችን ቀንሼ አሁን 46 ነው 36 እንደዚህ ሰራተኛ ቀርቶኛል አለ። እውነት ለመናገር ኢትዮጵያ ውስጥ ያሉ እንግዲህ አሁን ጀማሪ የሚባሉ የቴሌቪዥን ሚዲያዎችስ ራሳቸው 70 ሰራተኛ ያላቸው ወይ ነው የኔ ጥያቄ። ለአንድ የዩቲዩብ ቻናል እንግዲህ እሱ እንደ ድርጅትም ነው ማስበው ቢልም 70 ሰራተኞች ምን እያደረጉ ነው የሚሰሩት? ሲቀጥልስ እነዛ ሰራተኞች የምርስ ተባረዋል ወይ? ይህንንስ መረጃ አላችሁ? ሲቀጥልስ እነዛ 70 ሰራተኞችን እንግዲህ የተወሰኑትን ቀንሻለሁ አለ። ባለው ሰራተኛ ስራውንስ ማስቀጠል አይቻልም ወይ ነው የኔ ሐሳብ። ምክንያቱም ብዙ የተቸገሩ ብዙ የሚበሉት ያጡ ብዙ ሰዎች አሉ አይደል? ነገር ግን ሰው ቤት ኖሮት መኪና ኖሮት እንዲሁም ደግሞ ስራው እስካሁን ድረስ ሳይቋረጥ ዩቲዩብም እየከፈለው ነገር ግን ተቸግሬያለሁ ብሎ በዚህ ደረጃ ሲመጣ እንዴት ያስኬዳል? ለማንኛውም እሸቱን በተመለከተ እነዚህ ነገሮች ግራ ስላጋቡኝና ጥያቄ ስለፈጠሩብኝ ነው። እንግዲህ ይህ ቪዲዮ ደግሞ ደርሶት ከሆነ ደግሞ በእርግጠኝነት የሚመልስልን ይሆናል። ግን የምር ተቸግረ ከሆነና እንዲያው በዚህ ደረጃ አዝነ ከሆነ እንግዲህ ችግርህ እንዲቀረፍልህ ምኞቴ ነው።